የአመራር ቁርጠኝነት ኖሮት በጋራ ተቀናጅተን ችግር ያለባቸው ቦታዎች ላይ መስራት አስፈላጊ መሆኑን እና ከዚህ አኳያም ትኩረት ተሰጥቶ በዚህ ለብል ንቅናቄ መደረጉም በጣም አስፈላጊና ወቅታዊ ነው ብዬ ወስዳለሁ። እኛ ዞን የባከዳውላ ቅድም ሪፖርቱ ላይ እንዳየሁት የቁጥሩ በጣም ዝቅተኛ ነው። በደንብ ቬሪፋይ ካልተደረገ የሆነ የተሳሳተ አይነት ውሳኔ እንዳንወስንም ለሱን ተመልሰን በደንብ ብናጣራ ጥሩ ነው። ጤና ስራ በህዝብ ዘንድ የሚሰራ ስራ፣ ህይወት ላይ የሚሰራ ስራ ከመሆኑ አንፃር የተለያዩ ልማቶችን ለማስኬድ ብንፈልግ እንኳን ጤና ስራውን ውጤታማ ማድረግ ግዴታችን ነው። ክብርት ቀዳማዊት እመቤትንም ከልብ ማመሰግነው። እንዲህ አይነት ፕሮጀክቶቹ ሴቶች ላይ ቤተሰብ እቅድ ላይ ሲሰሩ እኔ በጣም ነው ደስ ብለኝ። ሌሎች ስራዎች ናቸው ከዚህ በፊት እኛ የተለያዩ ፕሮጀክቶችን የምናየውና ዛሬ ላይ ይሄ የተጀመረው እስከ ታችኛው መዋቅር ደካማ በሆነባቸው አካባቢዎች ላይ ጠንክሮ በሄዱበት ደግሞ እነዚያም ከዛም በበለጠ ሁኔታ እንዲሰሩ ከማድረግ አኳያ የተደረገ አስተዋጽኦ እጅግ በጣም አበረታች ነውና ሊቀጥል ይገባል የሚል ነገር አለኝ። ክልሉ አጠቃላይ የተለየ ስትራቴጂ ነድፎ በሚታወቅ ደረጃ በሚታወቅ ሁኔታ ደግፎ ማውጣት አለበት እነዚህን አካባቢዎች ብዬ ነው ማስበው። ለምን እንግዲህ የትኛውም ስራ አሁን እኛም እየደገፍን ያለነው ከምን አንፃር ነው? የሚለኩ እቅዶች እንዲኖሩ አብረን እንድናቅድ የተደረገው ሁሉ በዛ እቅድ ተመርተን ፈጽመን ያንን ገምግመን የታዩ ክፍተቶችን የተከሰቱ ችግሮችን እልባት እየሰጠን መፍትሄ እየሰጠን መሄድ ነው። እንግዲህ ሁለት ትላልቅ ኢሹዎች ናቸው ያሉት። አንዱ ዲማንድ በመፍጠር ዙሪያ የምንሰራው ህዝቡን የምናነቃንቀው ፕሮሞት የምናደርገው የወሊድ የቤተሰብ እቅድ አገልግሎት መቀበል ያስፈልግሻል፣ የቤተሰብ ያስፈልገዋል ብለን ፍላጎቱ እንዲኖር የምንሰራው ስራ አንዱ ነው። ቅድም ያለውን የአመለካከት ችግር የምንቀርፍበት ህዝቡ ይህንን አክሴፕት እንዲያደርግና አገልግሎቱ ተጠቃሚ እንዲሆን የማድረግ በዚህ በኩል ዲማንዱን የመፍጠር በዚህ በኩል ደግሞ ሳፕላዩን አገልግሎቱን እንዲቀርብ ማድረግ ነው እንግዲህ የሚጠበቅብንና ይሄ የአመለካከት ዙሪያ ላይ በፊት ያለው ነገር አለ ማለት እውቀት በማጣት ልጅ በጣም ብዙ ልጅ መውለድ ሀብት ነው የመሳሰሉ ከየትኛውም የአፍሪካ ሀገር ኢትዮጵያ በጣም በመንግስት መዋቅር እስከታች ማለት በቀበሌ ደረጃ የትምህርት፣ የጤና፣ የግብርና፣ የአስተዳደሩ አይ ቲንክ የተፈጥሮ ሀብትም አለ መሰለኝ ይሄ ሁሉ መዋቅር የያዘው የሰው ሀብት በቀበሌ ደረጃ በሺዎች ብቻ የሚቆጠሩ ሰዎችን ለማስተናገድ አገልግሎት ለመስጠት ሰርቪስ ለመስጠት ያለበት አገር የለም። እኛ እንደዚህ ተደራጅተን እንደዚህ መዋቅር ኖሮን ማንሰራ ከሆነ ምንድነው ምን ተፈጥሮ ነው ልንሰራ ያለ ነው? ይሄንን ኦፖርቹኒቲ ሲዝ እናድርግ፣ እንጠቀምበት። የራሳችን ህብረተሰብ ነው እንግዲህ የሚያልቀው የሚሞተው መከላከል በምንችለው በሽታ እኛም አሁን ሪሰንትሊ በሰራነው ስራ ሀመር ህብረተሰቡ ገንዘብ እንዳለው ሪሶርስ እንዳለው በትክክለኛው መንገድ ከተመራ ከተቀሰቀሰ ካየ የራሱን ፍየል እያመጣ እያረደ ሴቶቹን እያበላ የሚገርም ተአምር ነው የተፈጠረው ሀመር ውስጥ። የተቀናጀ የሆነ ምላሽ ሊሰጥ የሚችል አውትሪቾች ቢኖሩ መልካም አውትሪች ፕሮግራሞች የጤና ኤክስቴንሽን ፕሮግራም መላላት መርከብ ገምግመናል። አንዳንድ ሴንሲታይዜሽን ወርክሾፖችን አድርገናል። ችግሮቹ በገጠር ይስፉ እንጂ በከተማ ችግር የለም አይደለም፣ በከተሞችም ስላለ ይሄን አቀናጅቶ መብራት ያስፈልጋል። እኔ ሌላ ማነሳው እናንተም በውስን መልኩ ያነሳችሁት የማህበረሰብ ተሳትፎን በተመለከተ እየቀነሰ መጥቷል። በፊት ከተነሳው ከጤና ኤክስቴንሽን ፕሮግራሞች ጋር እየቀነሰ መጥቷል። ይሄ የማህበረሰብ ተሳትፎ ግን በጣም ወሳኝ ነው፣ እጅግ በጣም ወሳኝ ነው። በተለይ አሁን ከዛ ጋር ተያይዞ የሃይማኖት አባቶችና የአገር ሽማግሌዎች ተጽዕኖ። ሌላው ትልቁ ነገር ሴቶችን የውሳኔ
ሰጪነት ከፍ ማድረግ በጣም ወሳኝ ነው። ወንዶችን ደግሞ ማስተማር በዚህ ጉዳይ ላይ ማለት ነው። ክብርት ቀድሞ ቀዳማዊት እመቤትን እና የፋውንዴሽኑ በተለይ አይታችኋል። በነጸማይ ላይ የተሰራውን ሀመር ወረዳ ላይ ጡርሚ የተሰሩት ነገሮች ለእኛ ትልቅ ምሳሌ ናቸው። ሰው በደንብ ሲሰራ እንደዚህ ያስረዳል እና እኛ እንደ ክልል ይህ ፋውንዴሽን እንዲስፋፋ እንፈልጋለን። ሌሎች ቦታዎች ላይ እንዲሰራ እንፈልጋለን። እንደውም የሚያስፈልገውን ኮሚትመንትም ለመግባት ነው። ምክንያቱም በትንሽ በጀት እንደዚህ የሚሰራ ከሆነ ምናልባት በቂ የሆነ በጀት ቢገኝ በሁሉም ክልል ችግር ባለባቸው ወረዳዎች ላይ የሚሰራ ከሆነ እንሻገራለን እና እንደ ክልል ጤና ቢሮ ይህን ለዚህ የሚሆን ድጋፍ እኛም ቁርጠኛ ሆነን ለመደገፍ ከጎናችሁ ነን ለማለት ነው። እግዚአብሔር ይስጥልን። አመሰግናለሁ።